አርበኛ በላይ ዘለቀ ጀግናው አርበኛ በላይ ዘለቀ በመላው ኢትዮጵያ እንዲሁም በአንዳንድ የአውሮፓ ሀገራት ዘንድ እውቅናን ያተረፈ ጀግና አርበኛ ነው። ይሁን እንጂ በተሰቀለበት ጊዜ የተናገረው ንግግር ተብሎ በአፈ ታሪክ የሚነገረው እንዲሁም ደግሞ ሙዚቀኛው ሰማሃይ በለው እንደጠቀሰው ኢትዮጵያን ወንድ አይብቀልብሽ ብሎ ረግሟታል ተብሎ በአፈ ታሪክ ይነገራል። ይሁን እንጂ ይህን መረጃ ስህተት የሚያደርግ ትክክለኛና እውነተኛ መረጃ ከእውነተኛ መረጃ ምንጭ ማለትም በወቅቱ በላይ ዘለቀና ፊት አውራሪ ካሳ ተሰቅለው በገመድ ላይ እያሉ ታች ስር ሆኖ ያዳምጥ የነበረው የኃይለ ሥላሴ ክቡር ዘበኛ ለጋሽ አስራት ለተባሉ የቢቼና ሰው የዛሬው ሽማግሌ ማለት ነው እንደተናገሩት ይህ መረጃ እውነት እንዳልሆነ ይነገራል። ዋና ቁም ነገሩ እንግዲህ ይህንን መረጃ የማካፈሉ ቁም ነገር ከዚህ መረጃ ወይም ደግሞ ከበላይ ዘለቀ ንግግር የምንረዳው ቁም ነገር ስላለ ነው። የዛሬ አርበኞች እንዲሁም ደግሞ ነገ ምናልባትም የነገ አርበኞች ወይም ደግሞ ተተኪዎች ልንማርበት የምንችል ቁም ነገር ስላለ ነው ከንግግሩ ጀርባ እንጂ ለአሉባልታ ወይም ደግሞ ለወሬ አይደለም። የሆነ ሆኖ ወደ መረጃው ከማምራቴ በፊት መረጃውን ከማስተላለፌ በፊት ስለ በላይ ዘለቀ ማንነት ከጠንካራ ጎኖቹና ከደካማ ጎኖቹ ለመማር ይጠቅመን ዘንድ ከማንነቱ ወደ ኋላ ብለን ትንሽ ቃኘት እናደርግ። አልቤርቶ ስባንቺ የተባለው ጣሊያናዊ ጋዜጠኛ በመጽሐፉ እንደዘገበው እንደ አውሮፓውያን አቆጣጠር ከ1937 እስከ 1938 ባለው ጊዜ ውስጥ በኢትዮጵያ ማለትም በላስታ፣ በበጌ ምድር፣ በሸዋ፣ በጎጃም፣ በሲዳማና በሌሎች የኢትዮጵያ ክፍሎች በጠቅላላው 123350 ገደማ የሚቆጠር አርበኛ ሰራዊት በቀጥታ ይዋጋቸው እንደነበረ ገልጿል። ከዚህም ውስጥ 83200 የሚሆነው በቀጥታ በአርበኛ በላይ ዘለቀ እየተመራ ይዋጋ እንደነበረ ገልጿል። ከዚህ አሃዛዊ ቁጥር ስንመለከት የመላውን ኢትዮጵያ 67% የሚደርሰውን በላይ ዘለቀ በብዛትና በንቁ ስነ ልቦና ይመራው እንደነበረ አክቲቭ ዋሪየር እንደነበረ ገልጾታል። እንግዲህ ከዚህ አሃዛዊ ቁጥር ተነስተን ትንታኔውን ስንመለከት የበላይ ትልቁ ሚስጥር ምንድን ነው? ትልቅ ግዙፍና በስነ ልቦናውም ንቁ የሆነ አክቲቭ ሰራዊት ሊገነባ የቻለበት ምክንያት ምን ሊሆን ይችላል ብለን ወደ ኋላ ግለ ታሪኩን ስንመለከት የበላይ ስብዕና ነው። የበላይ በጎ ስብዕና ነው ትልቁ ሚስጥር። በላይ ለህብረተሰቡ ታማኝ፣ እግዚአብሔርን አማኝ፣ ሩህሩህ፣ ትሁት እንደነበረ ይነገራል። ይህም ማለት እንግዲህ ወደ ትግል ሲገቡ ሁለት ነበሩ። ከ213 እያለ ወደ 83200 ገደማ ሰራዊት የገነባው የሰራዊቱ የምግብ ምንጭ ወይም ደግሞ በአሁኑ አጠራር የሎጂስቲክስ ምንጩ ትህትናው ነበረ። እንዴት ብለን ብንጠይቅ በላይ ለሰራዊቱ ምግብ ያዘጋጀ የነበረው ከጣሊያን በማረከው አንድ ጠበንጃ 37 ድርጎ የሚባል የእህል መስፈሪያ በ37 ድርጎ ማለት በአሁኑ መመዘኛ 18 ኪሎ ግራም የሚመዝን ሽምብራ ቆሎ በመግዛት ነበር። በአንድ ጠበንጃ 18 ኪሎ ግራም ሽምብራ ቆሎ ማለት በጣም ርካሽ ነው። ይህንን ትህትናውን ያየው የጎጃም ሕዝብ በነፃ ማኛ የጤፍ እንጀራውን፣ እርጎውን፣ ወተቱን፣ ስጋውን እንዲሁም ደግሞ ከዚህ ከሰራዊት ቀለብ አልፎ ራሱንም ጭምር በመስጠት ለሰራዊቱን በላይን ሰራዊት በመቀላቀል ግዙፉን ሰራዊት መመስረት ችሏል። የዛሬ አርበኞች ከዚህ የሚማሩት ነገር ቢኖር በእርግጥ በላይም ቢሆን በወቅቱ የሚታገለው ለጎጃም ሕዝብ አልፎም ለኢትዮጵያ ሕዝብ በመሆኑ የጎጃምን ሕዝብ የሰራዊት ቀለብ እንዲያወጣ የማስገደድ ሞራላዊ መብት አለው።
ነገር ግን ቴክኒካዊ ግን አይደለም። በብዛት እንዲቀላቀለው በፍቅር ማድረጉ ቴክኒካዊ ስልቱ ነው፣ ቴክኒካዊ ዘዴው ነው። ስለዚህ የዛሬ አርበኞችም ከዚህ ሊማሩ ይገባል። የነገም አርበኞች ከዚህ ልንማር ይገባል ብዬ አምናለሁ። እንዲህ እያለ ከ5 ዓመት በኋላ ኢትዮጵያ ነጻ ስትወጣ አፄ ኃይለ ሥላሴ በሱዳን አድርገው የጎጃምን መሬት ሲረግጡ አንዳንዶቹ አርበኞች ትክክለኛ ለሀገራቸው ሲዋጉ የነበሩ አርበኞች ሀገራቸውንም ነጻ ካወጡ በኋላ ንጉሱንም በሰላም ተቀብለዋል። ባንዳዎቹ ደግሞ ሙሉ በሙሉ በሚባል ደረጃ በጣሊያን ወረራ ጊዜ ጣሊያንን እያገዙ ኢትዮጵያን እየወጉ የነበሩ ባንዶች ዛሬ ከኃይለ ሥላሴ ሹማምንትን ለማግኘት በማሽቃበጥ የጀግና አቀባበል አድርገዋል። ከዚህም ከሁለቱም ያልተመደበው በላይ ዘለቀ ግን ሀገሩን ነጻ ለማውጣት በጀግንነት ሲዋጋ ከቆየና ነጻ ካወጣ በኋላ ኃይለ ሥላሴን በሰላም ሊቀበል አልቻለም። ለምን ቢባል ሀገር ጥሎ ለሸሸ ባንዳ ይህ የጀግና አቀባበል የክብር አቀባበል አይገባውም በሚል እንግዲህ ይህንን አስተሳሰብ የያዘ በላይ ዘለቀ ብቻ አልነበረም። ከትግራይም ፊት አውራሪ ካሳ የተባለ ተመሳሳይ የአርበኛ ነበረ። እነዚህ ሁለት አርበኞች በአፄ ኃይለ ሥላሴ ዘንድ በክፉ ዓይን ታይተው ስለነበረ መጨረሻ ላይ ለስቅላት ይቀርባሉ። በአደባባይም በስቅላት ጊዜ በሚሰቀሉ ጊዜ የመጨረሻ ኑዛዜ የምታስተላልፉት መልእክት ካለ ተብለው ሲጠየቁ ከፊት አውራሪ ካሳ ይጀመራል። ፊት አውራሪ ካሳ እንግዲህ ኢትዮጵያ ሀገሬ ለአንቺ ለፍቼ ወጥቼ ወርጄ ትልቅ ነገር አድርጌልሻለሁ፣ ነጻ እስክትወጪ ድረስ ራሴን እስከ መስዋዕት ድረስ አጋልጫለሁ። ሆኖም ግን አንቺ ይህንን ስቅላት ለእኔ አደረግሽ፣ ስለዚህ ትል ይብቀልብሽ በሚል ረግመዋታል ይባላል ፊት አውራሪ ካሳ። እንግዲህ በግሌ የፊት አውራሪን ካሳ ንግግር አልኮንንም፣ ትክክል ናቸው ባይ ነኝ። ለምን ላጎረሰ ተነከሰ መሆን የለበትም። እንግዲህ ወደ በላይ ስንሄድ በላይ ሲጠየቅ ምንድን ነው ያለው? በላይ ታላቅ አርበኛ ስለነበር በመላው ኢትዮጵያ ይታወቅ ስለነበር ይፎክራል፣ ያቅራራል። በቀረርቶና በፉከራ ቀጥሎ የሚናገረው ንግግር ይጠበቅ ነበረ። ሆኖም በላይ ከዚህ እሳቤ ውጭ ከተጠበቀው ውጭ የተናገራት አጭር አረፍተ ነገር ነበረች። እሷም ጌታ ሆይ ነፍሴን በሰማይ ተቀበልልህ የምትል ብቻ ነበረች። እንግዲህ ታሪክን በታሪክነት እንቀበለው፣ ከምንማርበትም እንማር ነው እንጂ የፊት አውራሪ ካሳ ንግግርም ሆነ የበላይ ዘለቀ ንግግር ለኔ ለፍረጃ ይሄ ትክክል ነው ይሄ ስህተት ነው እያልኩ አይደለም። ከበላይ ንግግር ግን የምንማረው በላይ ለእግዚአብሔር እግዚአብሔርን ምን ያክል አማኝ እንደነበር፣ ለሕዝቡ ምን ያክል ታማኝና ተወዳጅ እንደነበር ለመማር ያክል እንጂ። የሚያሳዝነው ደግሞ ከዚሁ ተጨማሪ ፊት አውራሪ እንዳጋጣሚ የሚሆን በአጋጣሚ የሚሆን ታስቦበት የፊት አውራሪ ካሳና የበላይ ዘለቀ ጣረ ሞት ይለያያል። በላይ ዘለቀ ለ8 ሰዓታት ያክል በጣረ ሞት እንደቆየ ይነገራል። የዚህ ሚስጥር ደግሞ ሆን ብለው ሊሆንም ይችላል ወይም ደግሞ በአጋጣሚም ሊሆን ይችላል። የገመዱ ማነቆ የገመዱ ሸምቀቁ በፊቱ በኩል በመሆኑ የተወሰነ አየር ሲያስገባ ስለነበር በጣረ ሞት ለረዥም ጊዜ እንዲቆይ ተደርጎ ተሰቃይቷል። የሚያሳዝን ነው። የሆነ ሆኖ ከበላይ ጥንካሬና ድክመቶች ይህን እንድንማር ስለሆነ የዚህ መረጃ ዓላማ ወደ ደካማ ጎኖቹ እንምጣ። በላይ በህዝቡ ዘንድ ይህን ያክል ተወዳጅ ከሆነ በወቅቱ ለምን ህዝቡ ተቃውሞ አላሰማም? ሲሰቀል ኃይለ ሥላሴ ለምን አልተቃወመም ብለን ጥያቄ ካነሳን ትክክለኛ የምክንያት ምንጩ ወይም ሩት ኮዙ በኢትዮጵያ ህዝብ ዘንድ የተንሻፈፈ ከሃይማኖትም ያልሆነ ያልሰለጠነ አስተሳሰብ ነበር። ለንጉሱ ያለው አመለካከት እግዚአብሔርን እስከ መቃወም ድረስ ኃይለ ሥላሴን መቃወም ማለት እግዚአብሔርን መቃወም ተደርጎ ይወሰድ ነበረ። ለምን ኃይለ ሥላሴ ስዩመ እግዚአብሔር ነው ይባል ስለነበረ። በዚህ ምክንያት አንድም
ግለሰብ የበላይን ስቅላት ሲቃወም አይታይም። እንግዲህ ይህንን ተከትሎ የምንማረው አንድ ትምህርት ይኖራል። በላይ ለምን ተሰቀለ ማለት ለምን የህዝብ ድጋፍ አላገኘም? ያላገኘበትም ምክንያት የህዝቡ ጉግ ማንጉግ አስተሳሰብ ነው አለ። ስለዚህ ይህንን ጉግ ማንጉግ አስተሳሰብ ግን ማንቃት ያስፈልግ ነበረ። በላይ በጦር ሜዳ ከጀብደኝነቱ፣ ከአርበኝነቱ፣ ከጀግንነቱ ተጨማሪ መስራት ይጠበቅበት የነበረው ነገር በዛሬው አጠራር የፖለቲካ ስራ ወይም ደግሞ ህብረተሰብን የማንቃት ስራ ይጠበቅበት ነበር። ከአሁኑ አርበኞች የሚጠበቀው ይህም ተጨማሪ እንደሚያስፈልግ እያስረዳን ነው። ታሪክ ይህንን ያስረዳናል። በላይ ዘለቀ ለህብረተሰቡ ሩህሩህ ሆኖ በህብረተሰብ ዘንድ ከመወደድ አልፎ ያንን ለኃይለ ሥላሴ ያለውን የተሳሳተ አመለካከት የስዩመ እግዚአብሔር የሚል አስተሳሰብ የተሳሳተ አመለካከት መቅረፍ ነበረበት። እንግዲህ በላይ ኃይለ ሥላሴ ሰውም ሲሰቅል የእግዚአብሔር ይሁንታ ፈቃድ አግኝቶ ነው የሚል አስተሳሰብ ሰውን በላይን እነ ፊት አውራሪ ካሳን ሲሰቅል እግዚአብሔር እንግዲህ ፈቅዶለት ነው የሚል አመለካከት ስለነበረ ኃይለ ሥላሴን መቃወም አልተቻለም ነበር በወቅቱ። ይህንን አስተሳሰብ ቀድሞ ህብረተሰብን ማንቃት ያስፈልግ ነበር በኃይለ ሥላሴ በተለይም ደግሞ ወደ ውጭ በፈረጠጠበት ጊዜ እና የዛሬ አርበኞች ከዚህ መማር ያስፈልጋል። የሚቀጥለውም ትውልድ እኛ የሚቀጥለው አርበኞች ከዚህ መማር ይጠበቅብናል። የሚያሳዝነው ነገር በእኔ እይታና በእኔ ግምገማ በኃይለ ሥላሴ የነበረው አስተሳሰብ ፍንክች ሳይል ዛሬም አለ። በጣም የሚያሳዝነኝ ነገር አንድን መሪ እግዚአብሔር ሾመዋል፣ እግዚአብሔር ያወርደዋል የሚል አመለካከት እኔ ከሃይማኖትም የለ ከምንም የለ። ይህንን አመለካከት ሰብሮ መጣል ያስፈልጋል። እግዚአብሔር ነው እንዴ ሰዎች እንዲገደሉ የፈቀደው? በወለጋ በአርሲ የኦርቶዶክስ ሃይማኖት ተከታዮች እንዲገደሉ የፈቀደው? ወይም በሌላ አባባል እንዲገደሉ ይሁንታን የሰጠ መሪን ወይም ደግሞ ሹማምንትን እግዚአብሔር ነው እንዴ የሾመው? እውነት ከሾመ ትክክለኛ አምላክ ነው ብዬ አላምንም። በእኔ እይታ ይህ የተንሻፈፈ አመለካከት ከምንም ከሃይማኖትም ያልመጣ ከየትኛው ማስተሳሰብ ዝም ብሎ በህብረተሰብ ኑሮ ውስጥ ሰርጎ የገባ መጥፎ አመለካከት እንጂ ትክክለኛ የሃይማኖቱ አስተምሮ ነው ብዬ አላምንም። በእርግጥ በሃይማኖቱ ውስጥ አስተምሮቱ ይኖራል፣ ግን በአውዱ ይለያል ብዬ ነው ማምነው። ስለዚህ ይህንን ማንቃት ማስተካከል ያስፈልጋል ብዬ አምናለሁ። አሁን እኔ ከማህበራዊ ሚዲያ ስከታተል ካየሁት ካዳመጡት አንድ ወጣት በወለጋ በአርሲ የሚጨፈጨፉት የኦርቶዶክስ እምነት ተከታዮች መጨፍጨፋቸው እንዲያቆም ወይም ደግሞ በሰላም እንዲኖሩ እግዚአብሔር ጣልቃ ገብቶ ሹማምንቶቹን የዛን አካባቢ ሊያወርድ ይገባል። ያ ካልሆነ ሃይማኖቴን ይቀይራለሁ ያለ አንድ ወጣት የአርሲ አካባቢ ወጣት በማህበራዊ ሚዲያ ተከታትያል። እንዲህ አይነት ሰነፍና ልፍስፍስ የሆነ ህብረተሰብ ነው የፈጠር ነው ትውልድ ነው እየፈጠርን ያለው። ይህን ማስተካከል ያስፈልጋል። በእውነቱ የሚያስፈልገው መታገል ወይስ ሃይማኖትን መቀየር? የትኛው ነው ትክክል? እንደ ሃይማኖቱ መሪዎች አስተምሮቱ ትክክል የትኛው ነው መሆን ያለበት? ይህንን ጉግ ማንጉግ የሰነፍ አመለካከት ማክሸፍ ህብረተሰቡን ማንቃት ያስፈልጋል ብዬ በጽኑ አምናለሁ። ስፔሻሊ ለአሁኑ አርበኞች የሚቀጥለው መዘጋጀት አለበት። የሚቀጥለው ትውልድ የአርበኛ ትውልድም ለዚህ ዝግጁ መሆን አለበት ብዬ አምናለሁ። እኔ በጣም የሚገርመኝ ነገር ኃጢአት እንድንሰራም የሚፈቅደው እግዚአብሔር አድርጎ ሁሉም ነገር በእግዚአብሔር ፈቃድ። እኔ ፈቃድን እንዴት አይነት ትርጉም እንደሚሰጠው አይችልም እያልኩ አይደለም። የሚያጠፉትን ማጥፋት አይችልም እያልኩ ሳይሆን ለሰው ልጅ ነፃ ፈቃድ ሰጥቶታል ብዬ ነው ማምነው። ኃጢአትም እንዲሰራ መጥፎም እንዲሰራ እንዲገድልም ነፃነቱን እንዲያስከብርም እንዲከላከልም ነፃ ፈቃድ ሰጥቶታል። ሁሉንም ሰጥቷል ብዬ ስለማምን ለእውነት እንቁም፣ ከተበዳዮች ጎን እንቁም፣ ራሳችን እንከላከል።
በተለይ አሁን በማንነቱና በሃይማኖቱ በብሔር ማንነትና በሃይማኖት ማንነት መሰረት ተደርጎ የሚጠቃውን ጥቃት እንከላከል፣ ለእውነተኛ ለፍርድና ለፍትህ እንቁም ብዬ አምናለሁኝ። ይህ መሆን አለበት ብዬ ስለማመን ይህንን መረጃ ለትምህርት ይረዳ ዘንድ መረጃውን ከታሪክ እንድንማር ከድክመቶቹ በተለይ ከበላይ ጥንካሬ ይልቅ ከበላይ ድክመት መማር ትልቅ ሆኖ አግኝቼዋለሁኝ። ጥንካሬውም ያስተምረናል፣ ድክመቱ ግን ከጥንካሬው እጅግ የበለጠ ያስተምረናል። ድክመቱን እንዳንደግም መሆን አለበት ብዬ አምናለሁ። የሚቀጥለው አርበኛ የሚቀጥለው ትውልድ ይሄን መሆን አለበት ብዬ አምናለሁ። ሰላም ከእናንተ ጋር ይሁን። አመሰግናለሁ።